ህወሓት በጀርባ ነበር ስታስገድለን የነበረው። ብልጽግና ደግሞ ምን እያደረገን ያለው? በአደባባይ ምን ታመጣላችሁ? አይቆረስ ወይ የሚቆረስ ቢሆን ካሉት ይሄን ከሚሞት አካላቸው አጎደውት ህፃናቱ እየቆረጥን ልብ እንሰጣችሁ ነበር። ህግ ማለት የተማርነው ነው። ቤተክርስቲያን የተማርነው ነው። መስጊድ የተማራችሁት ነው። ህግ ማለት ክርስቶስ እውነቱን እየተናገረ ነው የተሰቀለው። አንተ እውነት እየተናገርክ ስራ አማራነት ሙት። ወንድ ልጅ በመከላከያ ተደፍሯል። እናትን ደፍሯታል። አባት ተደፍሯል። በጥፊ ተመትቷል። ምራቅ ተተፍቶበታል። ምን ስትሆን ነው ወጣት የምትነሳው? ራሱን መከላከያ ያጠፋኝም ብሎ ጥይት የጠጣ አማራ የለም፣ ፋኖ የለም። እና ከዚህ በላይ ቴዎድሮስነት የት ይመጣል? እኛም ያለን አማራጭ መሞቻም በዚህ ይዘናል፣ መግደያም ይዘናል። እልመጠመጣለሁ እንዳያጨራለሁ ካልክ መብትህ ነው። ይኸው የሚጭነን መጥቷል። ነፃ ወጣለሁ የሚኒልክ ዘር ነኝ ብለህ ልትፈክር ከፈለክ ደግሞ ነፃ የምንወጣበትን ነፍጥ አንግበናል። አፍሪካ ውስጥ አሉ ከሚባሉት ብቸኛ ዶክተሮች አንዱ ነው። አማራን እያከመ ስለነበር ግን ገለውታል። አንተ በሬ ይዘህ ሞፈር ይዘህ የምትከተለው ሰው ምን ትጠቅመኛለህ ወይ? ያስቀምጣል። የሀገሪቱ ምሁር እየበላ